የጉበትዎን ጤና ለመጠበቅ አትክልት እየተመገቡ እንዲሁም አልኮል እርግፍ አድርገው ትተው ቢሆንም እንኳን ጉበቱ አሁንም አደጋ ላይ ሊሆን ይችላል። ሳናስበው የምናደርጋቸው ተራ የዕለት ተዕለት ልማዶች ለጉበት ስብ በሽታ እያጋለጡን ሊሆን እንደሚችል ብዙዎች አያውቁ። በዚህ ቪዲዮ የጉበትዎን ጤና ለመጠበቅ መለወጥ ስላለብዎ 4 ልማዶች እናነሳለን። እስከ ቪዲዮ መጨረሻ ይከታተሉ። የመጀመሪያው ልማድ ከመተኛተው በፊት ከባድ ምግብ መመገብ ነው። በምሽት የሰውነቶ የኢንሱሊን አቅም በተፈጥሮ ይቀንሳል። ይህም ሰውነቶ ስኳርና ቅባት የማቀነባበር ብቃቱ እንዲቀንስ ያደርጋል። ሰውነቶ ከምግብ በኋላ ያለን ትርፍ ኃይል ስለማይጠቀመው በቀጥታ በጉበት ሕዋሳት ውስጥ በስብ መልክ እንዲከማች ያደርገዋል። ባለንበት ዓመት በኦክስፎርድ ዩኒቨርሲቲ ተመራማሪዎች በ32000 ሰዎች ላይ የተደረገ ጥናትም ይህ ልማድ ለጉበት ስብ በሽታ የመጋለጥ ዕድል በ52% እንደሚጨምር አሳይቷል። ለዚህም በመተኛቶ ቢያንስ ከ3 ሰዓት በፊት ይመገቡ። ሁለተኛው ልማድ ጣፋጭ መጠጦችን አዘውትሮ መጠጣት። የለስላሳ መጠጦች፣ የታሸጉ ፍራፍሬ ጭማቂዎችና ጣፋጭ መጠጦች ለጤና ጉዳት አላቸው። እነኚህን ሲጠጡ በውስጣቸው በብዛት የሚገኘው ፍሩክቶስ የተባለው የስኳር አይነት በቀጥታ ወደ ጉበት ይሄዳል። ጉበት ፍሩክቶስ ከአቅሙ በላይ በዝቶበት ሲጨናነቅ ዲኖቮ ሊፖጀነሲስ በሚባል ሂደት አማካኝነት በፍጥነት ወደ ስብ ይለውጠዋል። ይህ ደግሞ ለጉበት ስብ በሽታ ያጋልጣል። ለዚህም በቀን የሚጠጡትን ጣፋጭ መጠጥ ይቀንሱ። ሶስተኛ ልማድ ያለማዘዣ የሚሸጡ የህመም ማስታገሻዎችን መውሰድ ነው። ብዙዎች ራስ ምታት ሲሰማቸው ፓራሴታሞልን ወይም ሌሎች ያለማዘዣ የሚሸጡ የህመም ማስታገሻዎችን ይወስዳሉ። እነኚህ መድኃኒቶች በትዕዛዙ መሰረት ሲወሰዱ ደህንነታቸው የተጠበቀ ቢሆንም ደጋግሞ መውሰድ አሊያም ያለ ሐኪም ትዕዛዝ ከሌሎች መድኃኒቶች ጋር ማጣመር በጉበት ሕዋሳት ላይ ቀጥተኛ ጉዳት ያደርሳል። ለዚህም ሲወስዱ ይጠንቀቁ። በየቀኑ የህመም ማስታገሻ የሚያስፈልገው ከሆነ ሐኪም ያማክሩ። አራተኛው ልማድ በቂ እንቅስቃሴ አለማድረግ ነው። የጉበቶ ጤና በአካላዊ እንቅስቃሴ ላይ በእጅጉ የተመሰረተ። ሳይነሱ ለሰዓታት መቀመጥ የሰውነቶ ኢንሱሊን የመቋቋም ባህሪ ያባብሳል። ይህም ሰውነቶ ስቦችን በቀጥታ በጉበት ሕዋሳት ውስጥ እንዲያከማች ያደርጋል። ለዚህም ለጉበት ስብ በሽታ ያጋልጣል። ለዚህም በየሰዓቱ ከ2 እስከ 3 ደቂቃ ለሚሆን ጊዜ ተነስተው ይንቀሳቀሱ። በሳምንት 150 ደቂቃ መጠነኛ የአካል ብቃት እንቅስቃሴ ለማድረግ ይሞክሩ። ከዚህም ባሻገር ለጉበት ስብ ክምችት ከፍተኛ አጋላጭ የሆኑት ከፍርኖ ዱቄትና በተመሳሳይ መንገድ በፋብሪካ ከተቀነባበሩ ዱቄቶች የሚሰሩ ዳቦዎች፣ ኬኮችና ሌሎች ምግቦች ናቸው። እነኚህም ምግቦች ሲመገቡ በደሙ ስኳር በከፍተኛ ሁኔታ እንዲጨምር ያደርጋሉ። ይህም በጊዜ ውስጥ ለጉበት ስብ ክምችት ያጋልጣል። ለዚህም በፍርኖ ዱቄት ከተሰሩ ምግቦች ይልቅ እንደ ስንዴ፣ አጃ ወይም ጤፍ ባሉ እህሎች የተሰሩ ምግቦችን ይመገቡ። ዛሬውኑ ልማዶን ይቀይሩ። ለጉበቶ ጤና ቦታ ይስጡ። ከእነዚህ ልማዶች መካከል የትኛው ቀድሞ ለማስተካከል ይመርጣሉ? ከታች ባለው አስተያየት መስጫ ቦታ ላይ ያሳውቁ። ይህ ትምህርታዊ ጽሑፍ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህን ትምህርታዊ ጽሑፍ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።